Good morning. እንዴት አደራችሁ? ሄርሜላ ባልቻ ነኝ። ዛሬ ጃንዋሪ 24 ነው፣ ቅዳሜ ነው። ሁላችንም እንደሰማነው ዊንተር ዌዘር እየመጣ ነው። ዊንተር ስቶርም እየመጣ ነው እኛ አካባቢ። ታላቅ ቅዝቃዜና በረዶ ይጠብቀናል። አንዳንድ ነገሮች ከቤታችሁ ማድረግ ያለባችሁን ዛሬ ልነግራችሁ ነው የመጣሁትኝ። ለምሳሌ እንደኔ ቤት የእናንተም መስታወት አጠገብ ወይም ከውጭ ግድግዳ ጋር የተያያዘ ከሆነ ሲንካችሁ ሜክ ሹር ለሊት ስትተኙ ከመተኛታችሁ በፊት ውሃውን ትንሽ ከፈት አድርጋችሁት በስሱ ከፈት አድርጋችሁት ሙቅ ውሃና ቀዝቃዛ ውሃችሁን ለብ ያለ ውሃ ከፈት አድርጋችሁ ለሊቱን ውሃው እንዲፈስ ማድረግ ግዴታ ነው። ይሄም ከውጭ የሚመጣው ቅዝቃዜ ፓይፓችንን ፍሪዝ እንዳያደርገው ይረዳል። ውሃው ስለሚንቀሳቀስ ፍሪዝ የማድረግ ቻንሱ በጣም ጠባብ ይሆናል። በተጨማሪ ደግሞ ከታች ያሉትን ካቢኔቶች በሙሉ ክፍት አድርጓቸው የቤቱ ሙቀት ፓይፑን እንዲያሞቅ ያደርጋል ማለት ነው። ይሄ በጣም ኢምፖርታንት ነው። ለምሳሌ የኔ ቤት ቤዝመንቴ ሲንኩ እንደዚሁ መስታወቱ አጠገብ ነው ያለው። ግድግዳው የውጭ ግድግዳ ጋር የተያያዘ ነው። እሱን ውሃ ቀኑን ሙሉ ነው ክፍት የማደርገው። ለምን? ቀኑን ሙሉ ስለማንጠቀመው። ይሄኛው ቀን ስለምንጠቀመው ስለምንጠጣ ስለምንበላ ቀን ችግር የለውም። ግን ቤዝመንት ካለን ወይ መታጠቢያ ቤት ከግድግዳ ጋር የተያያዘ ከሆነ እሱን ሙሉ ቀን ክፍት አድርገን መቆየት አለብን። አምሹር የውሃ ቢሌ ምን ይሆናል እያላችሁ ነው የምታስቡት። ግን የውሃ ቢሉ ቢጨምር 100 ብር፣ 150 ብር፣ 200 ብር ነው። ፓይፓችን ፍሪዝ ካደረገ ግን እሱን ለማሰራት ሺዎች ነው የሚያስወጣ። ስለዚህ ብዙም ስለ ዋተር ቢል አትጨነቁ፣ ቤታችሁን ጠብቁ። በተጨማሪ ቤንዚላችሁን ቅዱ። ሁሉንም ዲቫይሳችሁን፣ ስልካችሁን፣ አይፓዳችሁን፣ ላፕቶፓችሁን በሙሉ ቻርጅ አድርጉ። በተጨማሪ ጋዝም ቅዱ። እንደገናም ደግሞ ባትሪያችሁን ምናምን አዘጋጁ። ምናልባት መብራት ሊጠፋ ስለሚችል ይሄ በጣም ኢምፖርታንት ነው። በተጨማሪ ሆዝ ቢብ የሚባሉት የውጭ ውሃ ማጠጫ ሲስተማችንን እሱን ከውስጥ ሸቶፍ ማድረግ ነው። ለማንኛውም ምክንያት ሸቶፉን ማግኘት ካልቻላችሁ ደግሞ ሆም ዲፖ ሄዳችሁ ካቨር መግዛት ትችላላችሁ። የ15 ብር የ20 ብር እቃ ነው። ካቨር አድርጋችሁ ኢንሱሌት ታደርጉታላችሁ ማለት ነው፣ ቅዝቃዜ እንዳይነካው። እንግዲህ ቤታችሁ ተቀመጡ። መውጣት ከሌለባችሁ አትውጡ። ከልጆቻችሁ ጋር ጊዜያችሁን አሳልፉ እና ጥያቄ ካላችሁም እንደተለመደው ደውሉልን ወይም ቴክስት አድርጉን ወይ ሜሴጅ አድርጉን። መልካም ቀን። ቢ ሴፍ